አክሱም ያሉት ሙስሊም ወንድሞቻችን የሚደርስባቸው መከራ፣ ሰቆቃ፣ እንግልት በተወለዱበት ቄ በተወለዱበት ሀገር ላይ ውሳኔው ምንድነው? ሰሞን የሰማነው ጀናዛ ጭምር አስፋልት ላይ ይዛችሁ መሄድ አትችሉም አሏቸው። በድብቅ በሸለቆ በምን ካልሆነ በአደባባይ ላይ ይዛችሁ መሄድ አትችሉም። ያ አላህ ምን አይነት አውሬነት ነው? ነብዩ እንዲነበሩ እንዴ ሰለላሁ ዐለይሂ ወሰለም። አንድ ቀን የይሁዲ ጀናዛ አለፈ። ነብዩ ቆሙ። ይሄ እኮ ይሁዲ ነው አላቸው። እሷስ ቢሆን ነፍስ አይደል እንዴ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ነፍስ አይደል እንዴ ያሉ። ጀናዛ ሲያልፍ ቆመን እንድናሳልፍ ነው የታዘዝነው። ይሄ ነው መርሃችን። ይሄ ነው የእስላም አስተምሮ፣ የእዝነት የፍትህ ዲን። ይሄ ነው ሁሉ ያስተምረው። ጀናዛ ይዛችሁ መሄድ አትችሉም። ሰላት የሚባል መስገድ አትችሉም። አዛን የሚባል በማይክራፎን ማውጣት አትችሉም። እነሱ ላይ የደመደሙቸው ነገር ነው በአክሱም ሙስሊም ወንድሞቻችን እህቶቻችን ላይ በተወለዱበት ሀገር ላይ። ነገር ግን እንደዚህ አምባገነን እንደሆኑ ወላሂ አይዘልቁም። ይዘልቃሉ። ወላሂ አላህ ያሳየናል።